የሻዕቢያ ጠረሞት በካይሮ የጠቅላዩ ንግግር ያስበረገገው ኢሳያስ ግብጽ ገባ። ጀነራሉ ስለ አሰብ አስጠነቀቁ። ኢትዮጵያ ከሰሞኑ በጠቅላይ ሚኒስትሯ በኩል ስለ ባህር በርና ቀይ ባህር የመረራ አቋሟን በይፋ ካንጸባረቀች በኋላ በአስመራ ከፍተኛ ሽብር ነግሶ ነበር። በተለይም ደግሞ በካይሮ የተጠነሰሰው ሻዕቢያ የመጨረሻውን መፍጨርጨር እያደረገ ሲሆን አሁን ኢሳያስ የ5 ቀናት የሥራ ጉብኝት ለማድረግ በሚል የዳቦ ስም ካይሮ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በምክር ቤቱ ፊት አሁን እገሌ በውጊያ ያግዘኛል ማለት ዘበት ነው፣ ዩክሬንና ፍልስጤምን ማየት ይበቃል ብለው ነበር። ቢሆንም ሻዕቢያ ይህንን ምክር ወደ ጎን ብሎ ወደማታዛልቀው ምስር ጋልቧል። ለመሆኑ የኢሳያስ ደጅ መጥናት ለምንድን ይሆን? ግብጽ ሻዕቢያን በጦር ልታግዘው ትችላለች ወይ? ግብጽስ በይፋ ወደ ግንባር ልትወርድ የምትችልበት መንገድ አለ ወይ? ሰሞንኛ በዝርዝር ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። የኢሳያስ በካይሮ መገኘት ዋነኛ ምክንያቱ ጠቅላይ ሚኒስትር አብይ ከሰሞኑ የተናገሩት ንግግር ነው። በእርግጥም ደግሞ ውጊያው ከተነሳ ማንም አያቆመንም የሚለው መልእክት የሰራ ይመስላል። ጠቅላዩ ከቀናት በፊት በሰላማዊ መንገድ የማይፈታና ለማዘናጋት የሚሞከር ከሆነ የአሰብን ጉዳይ በሌላ መንገድ ማለትም በኃይል መፈታቱ አይቀርም፣ ሌላ 30 ዓመት አንጠብቅም ማለታቸው በአስመራ ሽብር መፍጠሩ እየተነገረ ነበር። በተለይም ደግሞ መረር ብለው ከ5 ዓመት በፊት ባህር ኃይል ያቋቋም ነው በብርጭቆ ውሃ ውስጥ እንዲዋኝ አይደለም፣ ለቻይና፣ ለአሜሪካ፣ ለራሻ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ ጉልበት ያስመልሰዋል የሚል አንድምታ ያለው ንግግር ማድረጋቸው ነው ኢሳያስ ወደ ምስር እንዲፈረጠጥ ያደረገው። ለመሆኑ የኢሳያስ ግብጽ መድረስ ምን አንድምታ አለው? ኢሳያስ ለጉብኝት ካይሮ ገባ መባሉ የሚጠበቅ ነገር ስለነበር ብዙም የሚያስገርም አይደለም። ከወራት በፊት ኢትዮጵያን ከቀይ ባህር ለማራቅ ሲዶልቱ ስለነበር ነገሩም አዲስ አይሆንም። ነገር ግን ሁነቱን ለየት ያደረገው ነገር የአሁኑ ሩጫ ከኢትዮጵያ ማምረር ቀጥሎ የተደረገ በመሆኑ ነው። ሻዕቢያ በካይሮ ቤተ መንግስት የተጸነሰ የምስር ጥንስስ ለመሆኑ እልፍ ማስረጃዎች ማቅረብ ይቻላል። እሱም ይቅርና ኤርትራን ከኢትዮጵያ የነጠለውና ያለ ሕግ አሰብን ያስወሰደው የጊዜው የተባበሩት መንግስታት ጸሐፊ ግብፃዊው ቡትሮስ ጋሊ እንደነበር መዘንጋት አይቻልም። አሁንም ቢሆን ሻዕቢያ የመጨረሻ መንደፋደፉን ወደ ግብጽ አድርጓል። ከዚህ ቀደም ጅቡቲ፣ ሶማሌላንድ፣ ሶማሊያና ዋናዋ ኤርትራ የኢትዮጵያን የወደብ ድርሻ ባለቤትነት እንዳይደግፉ ብሎም በአጽንኦት እንዲቃወሙ ሲደረግ የነበረ ሲሆን የዚህ ሁሉ ሴራ ጠንሳሽ ደግሞ ግብጽ ናት። ጭራሽ ካይሮ ኢትዮጵያ ስትበጠበጥ እንድትኖር በየዓመቱ $1,000 ሚሊዮን ታፈሳለች። ግብጽ የኢትዮጵያን የባህር ኃይል ማጠናከርና የባህር በር ፍላጎት የምትቃወምበት ዋናው ምክንያት የራሷን የውሃ ደህንነት ማለትም በአባይ ወንዝ ላይ ባለው የታላቁ ህዳሴ ግድብ ጉዳይና የቀይ ባህር ስትራቴጂካዊ ጥቅም ከሚመለከቱ ስጋቶች ጋር የተያያዘ ነበር። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ላይ የረጅም ጊዜ አለመግባባት እንዳላቸውም ይታወቃል። የአባይ ጉዳይ ምንም እንኳን የተዘጋ ዶሴ ቢሆንም ግብጽ ግድቡ የውሃ ድርሻዋን እንደሚቀንስባት ትሰጋለች። የኢትዮጵያ ወታደራዊ በተለይም የባህር ኃይል አቅም መጠናከር ግብጽን ይበልጥ እንድትሰጋ ያደርጋታል። ምክንያቱም ይህ ግብጽ የአባይን ውሃ በተመለከተ ያላትን ድርድር ቦታ ሊያዳክም ይችላል ብላ ትሰጋለችና። በተጨማሪም ግብጽ የኢትዮጵያን የባህር ኃይል ግንባታና የባህር በር ፍላጎት የምትቃወምበት ዋናው ምክንያት ከስዊዝ ካናል ጋር ቀጥተኛ ግንኙነት አለው። የስዊዝ ካናል ለግብጽ እጅግ ስትራቴጂካዊና ኢኮኖሚያዊ ጠቀሜታ አለው። የስዊዝ ካናል ሜዲትራኒያን ባህርን ከቀይ ባህር የሚያገናኝ ሰው ሰራሽ የውሃ መንገድ ሲሆን በአውሮፓና በእስያ መካከል ያለውን የባህር ጉዞ በእጅጉ ያሳጥረዋል። ይህ ካናል ታዲያ ለግብጽ የውጭ ምንዛሬ ገቢ ዋነኛ ምንጭ ሲሆን በየዓመቱ በቢሊዮኖች የሚቆጠሩ ዶላሮችን ከመርከቦች የትራንዚት ክፍያ ታገኛለች። ይህ ማለት የስዊዝ ካናል ለግብጽ የጀርባ አጥንቷ ነው እንደማለት ነው። ግብጽ የስዊዝ ካናልንና የቀይ ባህርን ሰሜናዊ ክፍል ሙሉ በሙሉ ትቆጣጠራለች። ይህ ቁጥጥር ደግሞ ለግብጽ በአፍሪካ ቀንድ በመካከለኛው ምስራቅና በዓለም አቀፍ ደረጃ ከፍተኛ የሆነ ጂኦፖለቲካዊ ተጽዕኖ እንዲኖራት አድርጓታል። ታዲያ የኢትዮጵያ በቀይ ባህር ላይ ተጽዕኖ ማሳደር መፈለግ የግብጽ ሉዓላዊነትና የበላይነት የሚፈታተን እንደሆነም ታምናለች።
ስለዚህ ወደረኛ ትሆናለች የተባለች ኢትዮጵያ ወደ ቀይ ባህር እንዳትደርስ ኤርትራን ጠንስሳ ዋለደች። አሁንም የኢትዮጵያን ጥያቄ ለመድፈቅ ሲባል ኢሳያስን አይዞ እያለችው ትገኛል። ለመሆኑ ግብጽ ጦርነቱ ቢጀመር አስመራን ልታግዛት ትችላለች ወይ? ግብጽ በታሪኳ ያሸነፈችው የኔ የሚባል የሚጠቀስ ትልቅ ጦርነት የለም ከመንደር ጎረምሶች ጋር እንጂ ጥበብና ጀግንነትን በሚጠይቁ ትልልቅ አውደ ውጊያዎች በሙሉ ተሸንፋል። ከየትኛውም ጦርነቶች በፊት ግን ፕሮፓጋንዳ በመንዛት አየር በመያዝ የሚስተካከላት የለም። እናም ጠቅላዩ ያሉት ድንቅ ንግግር እዚህ ላይ ውሃ ያነሳል። እሱም ማንም ስለ ኤርትራ ጥይት ያቀብል ይሆናል እንጂ አይዋጋም። ለአብነት ግብጽ ከ1967ቱ የስድስቱ ቀን ጦርነት በፊት ሽለላና ፉከራዋ ልዩ ነበር ይባልለታል። ጦርነቱ ሲጀመር ግን የግብጽ የጦር ጀቶች ከቆሙበት ሳይንቀሳቀሱ ነው ድባቅ የተመቱት። በጦርነቱ እስራኤል በነበረ ግዛት ላይ ጋዛን፣ ዌስት ባንክን፣ የሲናይ በረሃንና የጎላን ኮረብታን ጨምራለች። ያኔ የግብጽና ጀሌዎቹ ህልም የፍልስጤምን ግዛቶች መከፋፈል ብቻ ነበር። በ1973ቱ የዮም ኪፑር ጦርነትም ቢሆን ግብጽ አንገቷን ደፍታ እጅ የሰጠችበት ነው። ከጦርነቱ በኋላ አንድ የግብጽ ወታደር የተናገረው ዝነኛ አባባል ዘመን ተሻጋሪ ጥቅስ ሆኖ አልፏል። እነሱ ለድል ሲዘጋጁ እኛ ከድል በኋላ ካይሮ ውስጥ ለምናሳየው የድል ሰልፍ ስንዘጋጅ ነበር ይላል ያ ወታደር። በእርግጥ ትላንት ዛሬ አይደለም። የእስራኤልና ግብጽ ጉዳይ በካምፕ ዴቪድ ስምምነት ከተቋጨ ወዲህ ግብጽ የምዕራብ ዓለም ቁልፍ አጋር ሆናለች። ስዊዝ ካናል ስትራቴጂካዊ ተፈላጊነቷን ጨምሮታል። ለአገሪቱ ወታደር ብቻ አሜሪካ በየዓመቱ 1.3 ቢሊዮን ዶላር ድጋፍ ታደርጋለች። ሳውዲ አረቢያም ቢሊዮን ዶላሮችን ወደ ካዝናዋ ታፈሳለች። በዚህ ላይ የአረብ ሊግ ማህተም በኪሷ ይዛ የምትዞር የሊጉ ፈላጭ ቆራጭ ናት። ከዚህ ትይዩ ግን የአገር ውስጥ ፖለቲካቸው ተበላሽቷል። በህዝባዊ አመፅ ሆስኒ ሙባረክን ከሸኙ በኋላ የተመረጡት የሙስሊም ብራዘርሁድ አጋፋሪ መሐመድ ሙርሲ መፈንቀል ከፍተኛ ክፍፍልን ፈጥሯል፣ ደም አቃብቷል። በብረት ሰይፍ የተዳፈነ ልዩነትም ዛሬም እንዳለ ነው። ለማፈንዳት ጊዜ የሚጠብቅ ትልቅ ኩርፊያም አለ። ኳታር ኩርፊያውን ለማፈንዳት በአልጀዚራ በኩልም ማቃጠሯን ቀጥላል። በዚህ ላይ ኢኮኖሚዋ መንገዳገድ አብስቷል። ፕሬዝዳንት አብዱል ፈታህ አልሲሲ በግልጽ የህዝብ ቁጥርና ኢኮኖሚዋ አለመመጣጠኑን አንስቶ የቻይናን የቤተሰብ ምጣኔ ማወዳደስ ጀምሯል። የዋጋ ንረቱ ከዚህ ቀደም ያልታየ ነው። የስራ አጥ ቁጥርም በእጅጉ ጨምሯል። ከ30 ሚሊዮን በላይ ዜጎች እና ዓለም ባንክ ከድህነት ወለል በታች ብሎ በሚገልጹት አስከፊ የድህነት ቀንበር ስር ናቸው። የአገሪቱ ፓውንድ የመግዛት አቅምም እጅጉን አሽቆልቁሏል። ሙስና ማይሏል። የሆነ ሆኖ የአረብ ተቆርቋሪ ነባያዋ ግብጽ በ1 ኪሎ ሜትር ርቀት በደጃፏ ፍልስጤማውያን ላይ የሚፈጸመውን ጭፍጨፋ ባላይ አልፋ 1000 ኪሎ ሜትር በላይ ተጉዛ ሻቢያን ከኢትዮጵያ ለመታደግ እየተንደፋደፈች ነው። ነገሩም ስላቅ ይመስላል። በአንጻሩ ኢትዮጵያ በተሳተፈችባቸው አውደ ውጊያዎች ሁሉ ደማቅ የድል ታሪክ አላት። ጠንካራ የአሸናፊነት ስነ ልቦናም ገንብታለች። የውጭ ወረራን በጋራ የመመከት ዘመናትን የተሻገረ አኩሪ ታሪክም አላት። የሆነ ሆኖ የካይሮና አስመራን አሁናዊ ቀረርቶ እዛው ማፈን ይቻላል። ጀነራል ባጫ ደበሌ ስለ አሰብ ምን አሉ? በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ጀነራል ባጫ ደበሌ በትግረኛ ቋንቋ ባሰፈረው ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጀነራሉ አክለውም ፕሬዝዳንት ኢሳያስም ይህንን ሐሳብ እጃቸውን ግንባራቸው ላይ በማድረግ ማለትም በመደገፍ ምልክት አሰብን ለኢትዮጵያ ለማካፈል እንደሚስማሙ ገልጸው ነበርም ብለዋል። በዚህ መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጀነራሉ ተናግረዋል። ለመጨረሻ አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉም ጽሑፋቸውን ደምድመዋል። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎ ነበር። በወቅቱ ሁለቱ መሪዎች በተለያዩ መድረኮች ላይ አብረው እየታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚሁ አካል ነበር። በወቅቱ በነበሩት ይፋዊ መድረኮች ላይ ሁለቱ መሪዎች ስለ ሰላም፣ ስለ ፍቅርና ስለ ኢኮኖሚያዊ ትብብር በስፋትም ተናግረዋል። ይሁንና ጀነራል ባጫ የጠቀሱት እኔና ኢሱ የምንጋራው አሰብን የሚለው የጠቅላይ ሚኒስትሩ ንግግርም ሆነ የፕሬዝዳንት ኢሳያስ ይሁንታ በይፋ በተላለፉ የሚዲያ ዘገባዎች ውስጥ ተመዝግቦ አይገኝም።
ይህ ምናልባትም በዝግ ወይም መደበኛ ባልሆነ ውይይት የተባለ ሊሆን እንደሚችልም ግምቶች ይኖራሉ። ነገር ግን በይፋ የተረጋገጠ መረጃ አይደለም። የኤርትራ መንግስት የአሰብን ጨምሮ ሁሉንም የወደብ ከተሞች የግዛቷ የማይገረሰስ አካል መሆናቸውንና በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ይገለጻል። የጀነራል ባጫን ንግግር ተከትሎም ከኤርትራ በኩል የተሰጠ ይፋዊ ምላሽ የለም። የማይደገመው ወሳኝ ድል በኢትዮጵያ አሁን እጅግ ጥሩ ጊዜ ላይ ተገኝተናል። በውስጣችን ተሰግስገው እንደ ምስጥ ሲበሉን ለዘመናት የከረሙት ባንዳዎች ጭንብላቸውን ገልጠው አሰላለፋቸውን በይፋም አሳውቀውናል። ጠላቶቻችን ፊት ለፊት መጥተዋል። ግዙፉ የኢትዮጵያ ሕዝብም ወዳጅና ጠላቱን ብሔራዊ ጥቅምና ፖለቲካውንም በሚገባ ለይቷል። በብሔር ስም የከለ ብሔር አለቀ እያሉ አንዱን ኢትዮጵያዊ በሌላ ኢትዮጵያዊ ላይ ሲያነሳሱ ጫፍና ጫፍ ሆነው ጥላቻና ጦር ሲያማዝዙ የነበሩ ሁሉ የመጨረሻው ሰዓት ኢትዮጵያ ዋነኛ ብሔራዊ ጥቅሟን አሰብን ልታስመ